እያወራቻት ነው። እናቴን ስለተንከባከብሽ እያለሽ እየነገረቻት ነው። ለምን እሷ ቡና አፈላለሁ ብላለች። እናትሽን ደግሞ ይኸውልሽ ቡና ስታፈላ ስትንከባከብ የነበረች እሷ ናት። እሺ መኪያ ትባላለች። መኪያ ልጅ ደግሞ አላት። ልጅሽን አምጪላ አሳያት። ሁለት ልጅ አለ። አብሽሪ በቃ ና። ይሄ ደግሞ መሐመድ ይባላል። ጸጉሯን ሸፍኑላት። እሺ ጸጉሯን ማሜ እና ጋሼ ትለዋለች። ናጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃንአላህ። ናጋሼ እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ። ሁሉንም እንደ አዲስ ዚያራ በቃ አሁን ከቀልቤ በቃ። ይሄ ደግሞ አጎቷ ነው። ማን ነው አሁን እሱ? ማን ነው እስቲ አጎት? እሺ ይሳቅ አሁን ይኸው ከቀልብ ቆይ በደምብ ቆይ ተሰርላት ሻርፕ ቆይ ወይ እህቷ ናት። እሷን ነው የምትመስለው። ታናሽሽ ነው ታላቅሽ? ታላቅ። ኦ ማሻአላ። ሌላ ለካ ትንሽ ነሽ። ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። አቴንሽኗን ለማንት ነው ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? ኧረ በቃ በሉ አሁን ቅድም ያረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉ ዚክር በሉላት። ቆይ ቁጭ በይ ማሉ በሉላት። እሺ አሁን ያው ከቀልቧ ሆና በደንብ በሉ ሰላም ልባላ። ወላሂ ትችላለች። በሉ አሁን በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለችው። አንተ በደንብ ተርጉም ኻልድ። እስኪ ና ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷ እሺ ነው ትንሽ በሉልን። በነገራችን ላይ ተስፍሽ አንተ ነህ አሁን የምትተረጉምልን። በኦሮምኛ ነው የሚሉት። አይ ቁጭ በል። ለምን እርሶ በሉላቸው ሊሰሙ ነው። ቆይ ቁጭ በል ቁጭ በሉና በሉላቸው። በሉ ቢስሚላህ Garimata wa gaule makalai ara saydakiyo ara idabas wale seru ke sajo namni seramo seru ke sajo angkajo waga ja jeku ke sajo namara hujira gaji ke sajo ara saydakiyo ara saydakiyo ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አትወጣም ለማለት ተሰግዶ አብሽር ያው አላህ ነው ሁሉም። አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ ሰግድላችኋለሁ እንዲህ ላረጋችሁ። እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው የምትለው። ኢንሻአላህ እንግዲህ ሰላተል እና ሰላተል ሽኩር
እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ